ሰላም እንዴት ናችሁ? የዲኤምፒ ወይም ድሬ መልቲ ፕሮፌሽን ዩቲዩብ ቻናሌ ነው። በዚህ ዩቲዩብ ቻናል ላይ እንግዲህ ብዙ ትምህርቶችን ለመማር እንደተነሳን እንግዲህ በመግቢያው ኢንትሮ ላይ አይተናል። አሁን በቅርብ ጊዜ ከተለቀቁት ቪዲዮዎች ከክፍል 1 እስከ 3 ባለው ውስጥ እንደዚህ ብለን ነበር። በመጀመሪያ እያንዳንዱን ቤዚክ ኮምፖነንቶች ኤሌክትሮኒክስ ውስጥ የሚገኙ ከስዊች ጀምሮ ያሉትን ሰርኪት ላይ የቀሩትንና እንዲሁም ደግሞ አንድ ቴክኒሻን እኔ ብቁ ለመሆን ይሄ ማቴሪያል ያስፈልገኛል የሚሉትን ዲቫይሶች እያንዳንዳቸው አይተናል። ዛሬ ደግሞ ቀጥታ ከክፍል 3 በኋላ ያለውን ችግር የምንፈታበትን ፕሮግረስ ነው የምናየው። አንድ ቲቪ 42 ኢንች ቲቪ አለ። ይህ ያጋጠመው ኃይለኛ የፓወር መዋዠቅ ነው። በዛ ምክንያት ቲቪው ቶታሊ ዴድ ሆኗል። ይህንን ቲቪ ፊክስ ለማድረግ እንዴት አድርገን ትሬስ እንደምናደርግና የተበላሸውን ዲቫይስ አውጥተን በራሱና በአዲስ አንዳንዴ ደግሞ ሊገኝ ካልቻለ ከሌሎች ሰርኪት ቦርዶች ላይ እንዴት አድርገን ሪፕሌስ እንደምናደርግ ከዚህም ደግሞ ያለፈ ወይም በሶፍትዌር ደረጃ ያለ ችግርም ካለ እንዴት እንደምንፈታ አብረን ያለን ቲቪውንም ወደ ስራ እንመለሳለን። ባለሙሉ ተስፋ ነኝ። ከዚህ በኋላ ለሚኖረው ቪዲዮ በሙሉ የኤሌክትሮኒክስ እቃዎችን ጥገና ይሆናል። ከዛም በኋላ ደግሞ መግባት ያለባቸው አንዳንድ ስራዎች ሲኖሩ እኔ ያው ተለያየ አጋጣሚ ለመቅረጽ ስለማይመቸኝ ነውና እንግዲህ ስታንድ ምናምን አዘጋጅቼ ራሴን ሊቀረጽኩ የምሰራበትን አጋጣሚ ለማመቻቸት እሞክራለሁ። ከዚህ በኋላ ደግሞ ያሉትን ቪዲዮዎች እንዳለ ለመልቀቅም ያው ቃሌ ነው። እንዲሁም ችግሮችን በቤታችን ከቤትም ያለተ ቢሆን እንዴት ችግሮችን ሲፈቱ እኛ እንዳንሸወድ ያገለግለናል፣ ይጠቅመናልና እውቀትና አሸጋገር ማንም ሰው እውቀት ተሸጋግሮለት ነው እኛም ያገኘነው ተሸጋግሮልን ነው እኛም እናሻግራለን ከሚሉት ነኝና እውቀትን ወደፊት እናሻግራለን። መልካም ጊዜ። አሁን የቲቪውን ጥገና በቀጥታ የምንከታተልበት ቪዲዮ ወስዳችኋለሁ። ላይክ፣ ሼር እና ኮሜንት እንዳይረሳ፣ ምንም ያበረታታኛል። አልቃ የዛሬው ቲያችን 43 ኢንች ኤልጂ ፍላት ቲቪ ነው። እንግዲህ እንደምታዩት ምንም እየበራ አይደለም። የፓወር ሰፕላይ ኬዝ እንደሆነ ግልጽ ነው። ስታንድ ባይዋም ቀይዋ መብራትም እየራች አይደለም። ዛሬ እንግዲህ ይሄንን እንዴት አድርገን ፊክስ እንደምናደርግ ወይም እንደምናስተካክል እናያለን። ቀጥታ ወደ ፓወር ሰፕላይ ቦርዱ ነው፣ ምክንያቱም አልበራም። ስለዚህ ይሄ ኤልጂ ቲቪ ማርክ ያለው ፓወር ሰፕላይ ቦርድ አሁን ያያችሁት የ43 ኢንች ነውና ይሄንን በሙሉ ከፊውዝ ጀምረን እቺ ፊውዝ እንግዲህ ለምሳሌ ተቆርጣለች። ከፊውዝን ጀምርና እነዚህ ኮይሎችን እያንዳንዱ ዳዮድ ካፓሲተሮችን እያልን እስከ ፓወር ሬጉሌተሪንግ ሞስፌት ትራንዚስተሩ ድረስ እናያለን። ኤኒዌይስ እቺ ሞስፌት ትራንዚስተር ከጀባ ቼክ ሳረጋ ሾርት አሳይታኛለች። ያው ለእናንተ ለማሳየት ያህል ሰርኪት ቦርዱ ላይ አውጥቻታለሁ። አሁን መልቲሜትራችን ላይ ቁጭ እናረግና ምን ያህል ሾርት አረጋለች አላደረገችም የሚለውን እናያለን። ከመለካታችን በፊት መልቲሜትራችንን ኮንቲኒቲ ላይ እናደርጋለን። ማለትም ባለፈው ዲስከስ እንዳደረግ ነው ኮንቲኒቲ ማለት እዚች ጋር ነው። እዚህ ጋር ኮንቲኒቲ ላይ ካደረግን በኋላ ቀጥታ ወደ መለካቱ እንሄዳለን። መጀመሪያ ሾርት አርገን መለካት አለመለካቱን ቼክ ካደረግን በኋላ ሁለቱንም እግር ቼክ ስናረጋቸው ምንም አይነት የሚያነብልን ነገር የለም። ቀጥታ ሾርት አድርጓል። ይሄ እንግዲህ አይሲ በአንድ እግርም በኩል ብቻ ሾርት ቢያደርግ ጥቅም የለውም። በዚህ ሊተካ የሚችል አዲስ ወይም ከሌለ ደግሞ ከሌላ ቦርድ ላይ በተመሳሳይ ቁጥር እናዘጋጃለን። አካሄዱ አንድ አይነት ኢኩቫለንትም ሊሆን ይችላል። ለምሳሌ እቺ ቀጥታ ቁጥሩ ተመሳሳይ ነው። K10 60DA ነው የሚለው። ይሄንን በተመሳሳይ ካመጣን በኋላ ግራውንዱን መሃል ላይ አድርገን ወደ ቀኝ ሳይድ ባለው ላይ ምንም አይነት የሚበራ ኮንቲኒቲ የለውም። ግን ከ500 እስከ 600 ከለካ ኖርማል ነው። ሌሎች ችግሮች ላይ ደግሞ ምንም መለካት የለበትም። ይሄንን በዚህ መልኩ ኖርማል እንደሆነ ምንም አይነት ሾርት እንደሌለው ካጣራም በኋላ ባሮጌው ይሄንን እንተካለን። አዲሱን ሪፕሌስ እናደርጋለን ማለት ነው። አሪፍ ነው፣ ይሰራል። እንደሚሰራ ካረጋገጥን በኋላ ሌሎች በዚህ ፓወር ትራንዚስተር ሞስፌት ትራንዚስተሩ ምክንያት ያበጡ ካፓሲተሮች አሉ። እነዚህ የምታዩቸው በሙሉ አብጠዋል።
ካፓስተርን ሜጀርም ልናደርግ እንችላለን። ይህንን ፓወር ትልቁን ፓወር ካፓስተሩም ጭምር አብጧል በማለት ወይም ደግሞ በመፈንዳት በመሰንጠቅ ሊሆን ይችላል። እነዚህ ኤሌክትሮላይቲክ ካፓስተሮች ማድረጋቸው የምናየው አሁን እነዚህ አዲሶቹ ካፓስተሮች ናቸው። አሁን ባሳየዋችሁ ካፓስተሮች ላይ የሚትኩ ናቸው። እነዚህ እንግዲህ ካፓስተር ባለፈው እንደተነጋገረው በማይክሮፋራድ እና በቮልቴጅ ሜጀር ይደረጋል ወይም ይለካሉ። ለምሳሌ አንዱ ነው ሲጄ ባሳያችሁ እዚህ ጋር ኔጌቲቭ እና ፖዚቲቭ ፖላሪቲ ያለው እዚህ በምስሉ ላይ እንደምታዩት 1000 ማይክሮፋራድ በ25 ቮልት ነው። ልክ እንደዚህ ሌሎችም አለ። ያበጡትን በሙሉ በትክክለኛ በቁጥራቸው ወይም ባላንስ ሊያደርግል በሚችል መልኩ ያንዳንዳቸውን እንቀይራለን። አዲስ ሲሆኑ ግን እንደምታዩት እግራቸው ረጃጅም ነው። ፊውዙንም ጨምሮ በተመሳሳይ ቁጥር እናደርጋለን። ምክንያቱም አምፔሩ ከፍ ካለ የፊውዝ የዛን ያህል ፓወር ማሳለፍ ስለሚችል ምንም አይነት የመቆጣጠር ወይም ሪክሪፋይ መሆን ዋጋ መክፈል አይችልም ፊውዙ። ስለዚህ ይሄ አሮጌው ሞስፌት ትራንዚስተር ነው። ይሄ ደግሞ ልንተካው ያመጣነው በተመሳሳይ ቁጥር ያለ ነው። ቀጥታ ሁሉንም ገጥመን ወደ ቴሌቪዥኑ እንሄዳለን። አሁን ቺም ሞስፌት ትራንዚስተር እዚህ ቦታዋ ላይ ወይም ቅድም ተነቀል ከነበረበት ቦታ ላይ አስገብተን እንበይዳለን። እያንዳንዳቸውን ካፓስተሮች ያበጡትን በቁጥራቸው ከተካም በኋላ ቀጥታ ቲቪው ላይ ሄደን ሶኬቶቹን ሰካክቶ መደቡን ለማሰር ሬዲ ሆኖ ወደ ቴስት ወደ ማድረግ ነው የምንሄደው። ይሄ ዋናው ካፓስተርም ተቀይሯል። እንደምታዩት ፓወር ሰፕላዩን በቦታው ላይ ገጥመን በዚህ መልኩ ልጆችም ደስተኛ ሆነዋል። ሰርቷል። ቲቪው አሪፍ ሆኖ በቀድሞ ቦታ ላይ ተገኝቷል። ላይክ፣ ሼር፣ ኮሜንት ወይም ፎሎ ማለት እንዳትረሱ። እኔንም ያበረታታኛል። በቀጣይ ቪዲዮ እስቲ ምጣድ መገልበጥ ቢባል ነገር አለ። እሱ ምን እንደሆነ ዲቴል እናያለን። እስከዛም መልካም ጊዜ